የተከበራችሁ አበሻ ዶሮ ማዕከላዊ ኮሚቴ አባላት ከፊታችሁ ከፍተኛ የሆነ አደጋ ተጋርጦብናል። ለዚህ ግዙፍ አደጋ ፈጣን የሆነ ምላሽ ካልሰጠን ያጠፋናል። ጓዶች የመጥፋት አደጋ ተጋርጦብናል ነው ምላችሁ። እንደዚህ ሲያወራ ተዳሩ ላይ የሚማግጥ አይመስልም አይደል? ይሄ እኮ ነው ሊሊን እንቁላል አስጥሎ ካደ የተባለው። አረ እባክሽ የትኛው አውራ ዶሮ ይሆን የሚታመነው? ስማችን እንደሚያመለክተው እቺ ሀገር የኛ ናት። እኛ የዚች ሀገር ነን። ስለምንድን ነው በሀገራችን እንደ ፈረንጅ ተጠበሱ፣ ተቀቀሉ፣ ተሰንጠቁ የምንባለው? የአሟሟት ስርዓታችን በርከት ባለ ሽንኩርት ካልታጀበ እውነተኛ ሞት ነው ወይ? ጋሼ የሚሉት ነገር አለ? ዋና ጸሐፊያችን ያነሱት ሐሳብ እጅግ ጥሩ ነው። እውነት ነው። እኛ ያለ በርበሬ ምንድነን? ያለ ሽንኩርትስ ጉንጉን መጨረሻችንን ማሰብ ይቻላል ወይ? ግርማ ሞገስ ባለው እንጀራ ሳንከፈን ወደ መቃብር ብንወርድ ክብራችንን ይመጥነዋል? እንደማንም መጤ ዶሮ በሹካና በተቆራረጠ ዳቦ ግርማ ሞገሳችን ተገፎ ቋይ ይዘገንናል።